ሰላም ቤተሰብ እንዴት ናችሁልኝ? ሰላም ናችሁ? ሰላማችሁ ይብዛ ቤተሰብ። እንግዲህ ዳማከሴ ለእናንተ ምርጥ ቪዲዮዎችን ይዤላችሁ መጥቻለሁ። ቤተሰብ እናንተ ብቻ ከዚህ ሳትወጡ ማለት ነው ነቅነቅ ሳትሉ እስከ መጨረሻው ድረስ መከታተል ብቻ ነው። አዲሶቹ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ጀምሩት። ሰብስክራይብ ላይክ አድርጉት ቤተሰብ፣ ሁላችሁም ላይክ አድርጉት። እፈልገዋለሁ ቤተሰብ እፈልገዋለሁ። ዳይ ወደ ቪዲዮዎቹ። አቫታር የሚለውን ፊልም ብዙዎች አይታችሁታል። መጽሐፈ ዜና ምስጢር የሚል መጽሐፍ አለ። ወደ 813 ገጾች የያዘ መጽሐፍ ነው። ደብረ ሊባኖስ እንደነበር አውቃለሁ በፊት። በጣም ትልቅ መጽሐፍ ነው። ይሄ መጽሐፍ ምናልባት እንደው በብቃት ደረጃ ሊነበብ ይችላል እንጂ እኔና እናንተ ብናነበው እጅግ ከባድ ነው። ስለተለያዩ ጅራት ስላላቸው ፍጡራን በጣም የሚተነትን ፊልም ነው። እኛ ስላንቀላፋን እንጂ እንደነዚህ ያሉ ታሪኮች በጣም በብዛት አሉ እና ያን መጽሐፍ ሙሉን አንብቤዋለሁ። 813 ነው፣ ግን ሊበልጥ ይችላል ብዬ አስባለሁ። ለምሳሌ በእንቁ የታነጸች ፀሐይ የሌለባት ፕላኔትን ይጠቅሳል። የት ነው ያለችው ልናውቅ አንችልም። እንግዲህ ሙሉ በሙሉ መጽሐፉ ግዕዝ ነው። አንድሮሜዳ ላይ ግዕዙንም አማርኛውንም ተርጉም ያስቀምጫለሁ። እነዚህ ዓለም ሲሄድ አንዱ በቃ አሁን ለምሳሌ ብሔረ ብፁዓን የሚባል ዓለም አለ። 1000 ዓመት የሚኖርበት ዓለም ነው። ብሔረ ሕያዋን የሚባል አለ። እነ ኤልያስ እነ ዕዝራ እነ ሄኖክ የተሰወሩበት ያለ ነው። በርካታ ዓለም አለ። ከዛ ውስጥ ነው ይሄ አንዱን የሚጠቅሰውና እነዚህ ፍጡራን ይላል ቤታቸው እንደ ድንኳን ሞላ ላይ ሆነ ነው ይላል። ለአይን ልዩ ድንቅ ውብ እና በእጅጉ ያማረ ነው ይላል። ግዕዙን ትቸዋለሁ። ጣሪያው ደግሞ ካሌምኒው በሚባል እንቁ የታነጸ ነው ይላል። እንቁ ደግሞ የህንደኬ ቅርብ የብርንዛ ሀገር እንደሆነች እንደ ሴሩን ድንጋይ ነጭ ነው ይላል። አንዳንዴ ህብሩ የሚለዋወጥ ደንጊያ ነው ይላል እና ግንቡ ራሱ የዓለም ይላል ከባንዜራ እንቁ የታነጸ ነው ይላል እና በጣም ደግሞ ደስ እንደሚያሰኝ ናብሊስ ደንጊያ ነው ይላል። በጣም ውብ ከተማ እንደሆነ ይጽፋል። መልኩ ደግሞ እንደ ውሃ የጠራና ብርሃኑም እንደ ፍም ቀይ ነው ካለ በኋላ ስለዛች ዓለም ሲጽፍ መጽሐፈ ዜና ምስጢር በሀገራቸው ፀሐይ የለም ይላል። ፀሐይ የለም ማለት ምን ማለት ነው? እንግዲህ ከኛ ሶላር ሲስተም ውጪ ማለት ነው። አይኖቻቸው ብርሃኖቻቸው ለነርሱ የሚያበሩ ጸዳሎቻቸው ናቸው ይላል። እንግዲህ ራሳቸው ሰውነታቸው ብርሃናማ አካላት እንደሆኑ ነው የሚጽፈውና ቁመታቸው በጣም ረጃጅሞች በመልአክ መለኪያ 12 ናቸው ይላል። ጠጉሮቻቸው እስከ እግሮቻቸው ተረከዝ ይደርሳል። አፍንጮቻቸው ረጃጅም፣ ጆሮዎቻቸው እንደ ካልእትሬው ቅርፍት ነው ይላል። ሰውነታቸው ሁሉ ነጭ ጠጉር ነው። ወንዶቻቸው ግን በፊታቸው ላይ ቀንድ ነገር አለ ይላል። ይሄ እንግዲህ በጣም የሚገርም ነው። የት ነው ነገሩ ልናውቀው አንችልም። አይኖቻቸው በሰው ክንድ 3 ክንድ ነው ይላል። ሴቶቻቸው ግን ከራስ ፀጉር በቀር ፀጉርም ቀንድም የላቸውም ይላል። ልብሶቻቸው ጠጉራቸው ብቻ ነው ይላል። የሚገርመው ሴቶቹ ይላል እንደ ፌት ኳምሳል የተልባ እግር የጥጥ ፈትል ይፈትላሉ ይሸምናሉ ይላል እና ግሩማን ናቸው ይላል። እየታወቅ ስኖሙ ደምግባታቸው መልካቸው አይታወቅም ይላል። ይሄ እንግዲህ የግዕዙ ዶኩመንት ነው። አይ ቲንክ እነዚህ መጻሕፍቶቻችን በብዙ ሀገሮች ስለሄዱ ዛሬ የሃሊውድን ፊልም ማድመቂያ ሆኖ ብዙ ዶላር ይታፈስባቸዋል። ግን በመጽሐፈ ዜና ምስጢር ላይ ተጽፎ የምናነበው ነው። ክብር ይስጥልን ወንድም ዓለም ክብር ይስጥልን። እንግዲህ ዶክተርን በጣም ብዙዎቻችሁ ትከታተሉታላችሁ። እንደዚህ አይነት በጣም የሚገራርሙ ታሪኮችን እንግዲህ ቁጭ ያደርግልናል። መጽሐፉ አለ እንግዲህ የሱ መጽሐፍ ላይ ማጠቃልየዋለሁ ብሏል። እዛ ላይም ገብተን ማንበብ እንችላለን። ቤተሰብ ክብር ይስጥልን። እስኪ ቤተሰብ ደግሞ ትላንትና በቦሌ ቡልቡላ እንግዲህ በጣም ትልቅ የትራንስፎርመር ምናልባትም እንግዲህ የሆነ ነገር አይታወቅም፣ ብቻ ግን በጣም ትልቅ የሆነ ቃጠሎ ፈጥሮ ነበር። እንዳለ ክላሽ ሲያደርግ ነበር ሲሰማ የነበረው። እስኪ እሱ ነገር ምንድን ነው የሚለውን እስኪ አንዴ ተከታትለነው እንምጣ። ትናንት ሌሊት በቦሌ ቡልቡላ ምንድን ነው የተፈጠረው? ትናንት ከሌሊቱ 7 ሰዓት አካባቢ በቦሌ ቡልቡላ በተለምዶ ማርያም ማዞሪያ ተብሎ በሚጠራው አካባቢ ከባድ የተባለ የእሳት አደጋ ተነስቶ ነበረ። ታዲያ የእሳት አደጋው መንስኤ እስካሁን ድረስ በግልጽ ባይታወቅም፣ ነገር ግን ከላይ በቪዲዮ ላይ እንደምትመለከቱት የኤሌክትሪክ መብራቶችም ከላይ እንደምትመለከቱት እሳት እየረጩ ነበረ እና እስካሁን ድረስ ስለ አደጋው በግልጽ የተባለ ነገር ባይኖርም የአዲስ አበባ እሳት መከላከል አደጋ ባለሙያዎች እንግዲህ በቦታው ላይ በመገኘት እሳቱን መቆጣጠር ችለዋል። እንደሰማችሁት ነው እንግዲህ ምንጩ አልታወቀም። ምንጩ እንግዲህ ምንጊዜም
ገላጮች ነው የሚነግሩት። እዛ ላይ ዋናዎቹ ገላጮቹ ይናገራሉ። ግን የኤሌክትሪክ ችግር እንደሆነ አይተነዋል። እንግዲህ ኤሌክትሪክ ደግሞ እንግዲህ ዩቲሊቲዎች እነሱም ሊነግሩን ይችላሉ። የተወሰነ ጊዜ በኋላ እንሰማዋለን። ያው እንግዲህ ያለው ይሄ ነው። እንግዲህ ቤተሰብ ሰሞኑን ምን ተፈጠረ ለሚለው አንድ መጥፎ ነገር ተፈጥሮ ነበር በስዊት ቦክስ አሰልጣኝና እንደገና ደግሞ በፊትነስ ዳንስ በቶማስ እና በጌታቸው መካከል ኩርፊያ ተፈጥሮ ወይም ደግሞ ቃላት ሁሉ መወራወር ተጀምሮ ነበር። በዚህ ዙሪያ ግን ብዙ ሰዎች በማያገባቸው ሁሉ ገብተው የሚንቦረቦሩ አሉ። እነሱ ግን በእውነት እንግዲህ ብዙ ሰው ነግሯቸዋል። እነሱም እግዚአብሔር ይስጣቸው ጌችም ሆነ ቶማስ ወዲያውን በ12 ሰዓት በማይሞላ ቶሎ ብለው ጓደኞቻቸውም ወይም ደግሞ አባቶቻቸው ወይ እነሱ ከፍ ያሉ ሰዎች ጓደኞቻቸው፣ የቅርብ ዘመዶቻቸው እግዚአብሔር ይስጣቸው በቦሌ መድኃኔዓለም ላይ እንግዲህ አገናኝተው ሁሉንም ሰላም አደረጉ። ጠላት ግን ጠላት አይኑ እያየ የሚባል ነገር አለ። ጠላት አይኑ እያየ ግን ይሄን ቃላት የሚናገሩ እንግዲህ የስሟቸው እስኪ ስሟቸው። ይሄን የመሰለ ትልቅዬ በከተማዋ የሚገኙ ትልልቅ የጂም ባለቤቶች ይሄን የመሰለ ጸብ እንዲህ በቀላሉ በሽማግሌዎች ታረቁ ብሎ ማለፉ ትንሽ አሳዝኖኛል፣ ከንክኖኛል እንደ አንድ ወጣት ማለት ነው። እኔም አስበው ሚዲያው ላይ ወጥተው ሁለቱም እንደባደብ ተገናኝተን እንደባደብ ብለው ቢፎክሩ ለሳምንት ለወር ሚዲያውን ቢቆጣጠሩት በእነሱ ስር ያሉ ሪሲሊንግ ነው እንዴ? ሪሲሊንግ አይደለም እኮ። ሪሲሊንግ ሲሆን እኮ ነው እንደዛ ነው እንደባደብ፣ ወይም ደግሞ እኔን የሚገጥመኝ ማን አለ በዚህ ክብደት በዚህ እንትን በዚህ ደግሞ እንዳለው ደግሞ በስዊት ቦክስ እንደባደብ ተብሎ ሲባል ዜናው ይዘን እንትን ይባላል። ሁለቱ ጉራ ይነቀላል። ምንም እውቀቱም የሌላችሁ በእርግጥ በእናንተ አንፈርድም። እንደዚህ አይነት ይደረጋል። አሁንም ሊደረግ ይችላል። እነ ጌች አሁን የሚገጥመው ካለ ሊቀሰቅስ ይችላል። ስዊት ቦክስ በጣም ምርጥ ነው። እሱ ብዙ ነገር አሸንፎበታል። አሁንም የሚገጥመው ካለ እንደነ ሰይዱ አይነት ወይም ደግሞ ከዛ በጣም የተሻሉ ካሉ ደግሞ ይገጥማል፣ ይቀሰቀሳል። በደጋፊ እንትን ይባላል። በጣም ዛሬ ደግሞ የሚገርማችሁ ነገር ስፖንሰሮች ይዘገጃጃሉ። ይሄ እኮ በዓለም ላይ ያለ እኮ ነው፣ ምንም አይደለም። ግን እንዳንተ አይነቱ ደግሞ ቂሙን ይዞ ነው የሚወጣው። ሌሎቹንም እስኪ አለፍ አለፍ እያልን እንስማ። ሸር በደንብ ይደረግ። ቶሚና ጌች ጋር እንዲደርስ አድርጉት። ይሄ ቪዲዮ በፎቶ ላይ ያያችኋቸው ጌች የስዊት ቦክስ መስራች ባለቤትና ቶሚ ፕላስ ውዝዋዜ አሰልጣኝ ትሬነር ናቸው። የራሳቸው የሆነ ከለር የራሳቸው የሆነ በአካል የሚከተላቸው ሾች በኦዲየንስ ሚሊዮኖች የሚከተሏቸው ሮል ሞዴል የሚሆኑ ስፖርተኛ ከታች ከድህነት ሁለቶችን በተለያየ ቦታ እንደሚወሩት ካለ መብላት ወደ መብላት ከመብላት ሰዎችን ወደ ማብላትና ወደ ማሰራት ይሄዱ ታላቅ የሥራ ዘርፍ ላይ ያውም ደግሞ ስፖርት በሚባለው ዓለም አቀፍ ሰዎችን አንድነት እንጂ ልዩነት በማይፈጠር ቦታ ላይ ተገኝተው ሳለ አላቅም ከየት ወደ የት ተንከባለው ሮል አድርገው እዚህ ጋር እንደደረሱ ከጎን ያሉ አንዳንድ ሾከኞች አሉ። ወንድ መሳይ እንደ ሴት አራግበው ወሬ የሚያድሩ አሉ። እነሱን ለጊዜው ተዋቸው። በእናንተ አንድነት የእውነት የሚደሰቱ ከሆነ ከጎናችሁ ያላችሁ ሰዎች ታረቁ፣ ተስማሙ። የነገር ጥሩ የለም። ጌችዬ ከለራችን ይቀንሰዋል ቶሚዬ ፕሊስ ያላችሁ ሰው የለም። 100% ያ ቢሆን ባሏላችሁ ባላደራት ወየ ቶሚ ወየ ጌች እኔ ሰልጣኙ ያሰልጣኝ ቢሆን ይሄ ነገር እግዚአብሔር አምላክ በሚያውቀው ከ22 ደቂቃ ወይ ከ22 ሰዓት አይበልጥም ነበር ነገሩ ሲፈታ። ቃል ሰማይ ቃል ምድር። ግን አንዳንዱ የዕለት ጉርሱን የሳምንት ልብሱን ለማግኘት ሲል ወንዱ እንደ ሴት አፉን እያሞጠሞጠ የሚያጣላን የሚያሻውክ ነገሮችን የሚያሰፋ አንዱን ወደ አንዱ ሀገር ይዞ ወደ ያኛው ሀገር አስደሳች ሰበር የተባለ መረጃ ሰምቷል። ከትናንትና ጀምሮ በሶሻል ሚዲያ ሰጣ ገባ ውስጥ ገብተው የነበሩት ቶማስ ኢዲኤፍ እና ጌታቸው ስዊት ቦክስ በስተመጨረሻ መታረቃቸው ሰምቷል። በመካከላቸው አንዳንድ አለመግባባቶች ተፈጥረው ከትናንትና ጀምሮ እናመሰግናለን። እንግዲህ በጣም የቅርብ ጓደኞቹ በጣም ብዙዎቹ ተሯሩጣችኋል። ድካማችሁን እግዚአብሔር ይክፈላችሁ። በእርግጥ እግዚአብሔር እንደዚህ ለተጣላ ወይም ደግሞ ለተጎዳ ቶሎ መድረስ እንግዲህ መልሱ ለራስ ነው። መጀመሪያ እነሱንም ታወርዳላችሁ፣ ግን ደስታው ለእናንተ ነው። እግዚአብሔር ይስጥልን ብለናል ሁላችንም። እስኪ ሌላኛው ደግሞ የእርዳታ ነው። እንግዲህ እርዳታ በጣም በእውነት ነው የምላችሁ በጣም ብዙዎቹን አይታችኋል። እንግዲህ ቲክቶክ አዋርድ ላይ በጣም የኢትዮጵያን ሕዝብ በደንብ አድርገው በእውነት ነው የምላችሁ እንባ በእንባ ያራጩትን አይታችኋል። እነማን ናቸው ለሚሉት እንግዲህ ልነግራችሁ እችላለሁ። እነ ማስተር አብነት፣ እንደገና ደግሞ መልእክተኛው ስነ፣ ሌላኛው ደግሞ ተሸላሚ ዋናው ተሸላሚ የነበረው ዶክተር አብይ እንግዲህ ነው፣ ጅማ ነው። እሱ በእውነት ነው የምላችሁ አሁንም ቢሆን ብዙ ሰዎችን በነፃ እየረዳ እያከመ እየሰደደ ነው። አሁን እዚህ ጋር ደግሞ እስኪ ሰምተናት እንምጣ ቤተሰብ። ዶክተር አብይ እናቴ ልሞትብኝ ነው
አባቴን በልጅነቴን ያጣሁት እናቴን አደድልኝ። ሼር አድርጋችሁ ለዶክተር አብይ አድርሱልኝ። አድኑልኝ ብዬ ማጸናቸዋለሁ። በእናታችሁ እያቸዋለሁ ለዶክተር አብይ አድርሱልኝ በማርያም። እዚህ በፊትም እዚህ ጋር ኦፕሬሽን ያለው የዛሬ 7 ዓመት እዚህ ጋር ጎማ ገብቶልኝ አሁን ተመልሶ ተካብኝ። በመብራን ብያለሁ፣ በመቤቴ ብያለሁ። ቼብላ ድነን የመጨረሻ ልጄ 8 ዓመት ነው። ወገንም የላቸውም። በመብራን ብያለሁ። ከመብራን ጋር አድነኝ። ዶክተር አብይን አድርሱት። በእውነት ነው የምላችሁ። ሼር እያደረጋችሁ ላይክ፣ ኮፒ ሊንክ አድርጉት፣ አድርሱለት። እንግዲህ ሼር አድርጉት። መቼም ዶክተር አብይ ሳይደርሰው አይቀርም። እግዚአብሔር ያድልህን አንተ፣ ሁሉም ነገር ሰጥቶሃል። በእውነት ነው የምላችሁ። ብዙ ሰው በጣም እንትን ብሎታል። አሁን ዶክተር አብይን የማያውቅ ነገር የለም። በተለይ ከአንገት በላይ ስፔሻሊስት በኢትዮጵያ አለ ከተባለ በደንብ አድርጎ እሱ ብቻ ነው የምለው። እሱ ብቻ ነው ያልኩበት ምክንያት ልነግራችሁ እችላለሁ። ለምን ብትሉኝ አሉ ግን እንደሱ ታውቀው እንደሱ አድርገው ትሪት አድርገው እንደሱ አድርገው በነፃ በዛ ላይ ደግሞ በእንትንህ በደንብ ትሪት ተደርገ እንደ እናት እንደዚህ ተደርገ ዘፈን አዘፍኖ አዝናንቶ ቁጥር አስቆጥሮ እስኪ አንዴ ቁጥር መቁጠር ትችላለህ ተብለ ቤተሰብ ህፃናት እኮ ወደዛ እኮ ፈንጥዘው እኮ ነው የሚመጡት። ህፃናት እኮ ፈንጥዘው ነው የሚመጡት። እናቶች አይደለም አባቶች። የሆነ ጊዜ ላይ እዚህ ጉሮሮ ላይ ሲያወጣው አፍንጫው እዚህ አፍንጫው ላይ ሲያወጣ የነበረውን ታስታውሱ ከሆነ በጆሮ የሚያወጣው አባቶች ራሱ እንዴት ተደስተው እንዴት ስጦታም የሚሰጡት አሉ። በጣም ስጦታ እያያዙም ይመጡ አሉ። በጣም በእውነት ነው የምላችሁ። እንደውም እሱ ብዙን ጊዜ እሱን አያቀርበው እንደውም አያቀርበውም። ግን ስጦታዎቹ ራሱ በጣም እንደ ጉድ ነው የሚጎርፉት። አሁንም ለዶክተር አብይ ጅማ አድርሱላት። እችን ሴትዮ በእውነት እችን ደግሞ አይተን ደግሞ እንደ ባህር ዳሩ ልጅ የባህር ዳሩ ልጅ አይታችሁታል አይደል? ሽልማቱ ዕለት ይሄ ሲያንስብ ነው እኔ ድኛለሁ በጣም እግዚአብሔር ይመስገን ደህና ነኝ ብሎ የተናገረውን ሰምታችኋል። አንጀታችን በልቶናል። እሱም አሁንም ቢሆን ዶክተርዬን አድርሱለት። ዶክተርዬ አሁንም ካያት በእርግጠኝነት ነው የምላችሁ እምቢ ማያቅም ተፈጥሮ ነው እግዚአብሔር የሰጠው ስለሆነ እንግዲህ ለሱ አድርሱለት። ሼር አድርጉት፣ ቤተሰብ ሼር አድርጉት፣ ላይክ ኮፒ ሊንክ አድርጉት። ጋይስ እንግዲህ የመጨረሻውን ደግሞ አንድ ነገር ማሳያችሁ። በእውነት ኢትዮጵያኖች እንደሚባለው ኤቭሪዌር ነው ያሉት የሚባለው እውነት ነው። እሱን ሁሌም አይተነዋል። እንግዲህ ጀርመን ላይ ምግብ በሜዳ ላይ የምታቀርበዋን ሴት ታቋታላችሁ። እሷ ምግብ የኢትዮጵያ ምግብ በማብላት ትታወቃለች። እንግዲህ እሷ በደንብ አድርጋ የኢትዮጵያ ምግብ ሳቃጠላቸው ሁሉ እንዴት አድርጋ ቴስቱን እያቀመሰች እያበለቻቸው ደንበኛ ቋሚ ደንበኛ እንደሆኑላት አይተናል። አሁን ደግሞ የሚገርማችሁ የስክታው ባለሙያ ደግሞ እንዳለ ፈረንጆቹን እንግዲህ እኛ የፈረንጆችን ልብስ እየለበስን በቃ የራሳችን ባህል እንጥላለን። እነሱ ግን ወደኛ ዘፈኑንም አለባበሱንም ይዘው እዚህ ተመልከቱ። አይተነው እንመለስ ቤተሰብ። አማርኛም ሊሞክር ነው። በቃ እንደዚህ ምናምን አይደል? አንዳንዴ ባህሎቻችን የኛም ባህሎቻችን ይዘው በደንብ አድርገው በሄዱበት ሀገር ሁሉ በደንብ እያደረጉ የሚያስተምሩ በደንብ እንትን የሚባሉ በባለፈው ብዙ ሰዎችን አይተናል። ደግሞ በተለይ ታስታውሱ ከሆነ አይሎጋው ሽቦ አይሎጋው ቪዲዮን አንድ ደግሞ እንደዚህ ባህልና ወይም ደግሞ የሰርግ እንትኖችን የሚያስተምር ነበር ጀርመን ላይ ይመስለኛል። እሱም ጀርመኒውን ጣሊያን እንደዛ በቃ ፈረንሳዮችን እንዳለ በሙሉ ነጮችን በእንደዛ ሲያስጨፍራቸው አይተናል። እንግዲህ ኢትዮጵያኖች አብዛኞቹ ጎበዞች ናቸው። ባህላቸውን ሳይረሱ በዛ ደግሞ በደንብ እያረጉ እያስተማሩ የኢትዮጵያን በጎ ባህል በጎ እንትን በደንብ አድርገው እንትን እያስተዋወቁልን ነው። ዘፈኗን የለ ባህሉን የለ አመጋገብ የለ። አሁን ይሄ አማርኛውን ራሱን እንትን ብሎ ዘፈኑን እኔ ራሱን ማልችለው በደንብ አድርጎ እየቻለው ነው። እንግዲህ ይሄ የተባረኩ በደንብ እንግዲህ ኢትዮጵያኖች ባህላቸውን ያረሱ ሀገራቸውን ያረሱ ሰዎች ናቸው እንደዚህ የሚያደርጉት። ሌሎቻችን ደግሞ አይታችኋል። አሁን ቲክቶክ አዋርድ ላይ በጣም የሚያስጠላ አለባበስ። ይሄ ምንድነው? ወንፊት ለብሰ 3 ሚሊዮን ብር። አሁን የእንትናን አያችሁት አይደል? እዚህ ጋር እስኪ ተመልከቱትና ይሄን እስኪ አስቡት። አሁን ይሄን ለብሳ ሳታፈር 3 ሚሊዮን ብር የአባቷን ኮት ነው የለበሰችው፣ ወይም ደግሞ የወንድሟን ኮት ለበሰች። ከዛ ራቁቷን ናት፣ ምንም ልብስ የለም፣ ምንም እንትን የለም። ከዛ ደግሞ ፓንቷን የሆነ ይሄ ምንድነው የሚባለው የምን ማጥለያ ያለበለው ይሄ
የሆነ የውሃ ማጥለያ ነገር እናቶቻችን የሚጠቀሙበት አለ። የሆነ ሲያጥቡ ያጠሉበታል። ለምንድን ነው የሚያጠሉት? እህሉ ወደዛ እንዳይሄድ ያን ነገር በታች ያደረጉና የሆነ በሳፋ በምናምን አድርገው የሚያጠሉበት ወንፊት ነገር ወይም ደግሞ ይሄ ዛንዚራ ምንድነው አምጡልኝ፣ የቢምቢ መከላከያ የቢምቢ መከላከያ ለብሳ መጣ 3 ሚሊዮን ብር። በዛ ላይ ደግሞ እኔ ብቻ ነው የለበስኩት ምናምን። እኔ እኮ በጣም የፍረቷ ልክ አለመኖሩ እኔ ብቻ ነኝ እዚህ ሁሉ የለበስኩት። አንቺ ብቻ ነሽ አብድ እንዴ? እንስሳ ሆነሽ የገባሽው አንቺ ነሽ። ሌላማ ራሱን አውቆ የለበሰ ነው። በእርግጥ አንዳንድ እንዳንቺ መሰልማ አለ፣ አይተናል ብዙዎቹ። ይኸው እነሱ ፎቶዎቹን ማየት ትችላላችሁ። እነሱም አሉ፣ የለም ማለት አይቻልም፣ አለ። ግን እሱን ደግሞ ብዙ ጓደኞቼ እየሰጧቸው ነው፣ እየገቡላቸው ማለት ነው። ቦቦክስ ማለት ብሉት በደንብ እያደረጉ ለምን መሰላችሁ? ካለባበስ ከምናምን ምንድን ይባላል አንዳንዴ የሚወጣው ከውስጥ ያለ ነው። ከውስጥ ያለውን ነው የምታወጣው ይላል። ይሄ ብዙ ሰው የሚለው ነው፣ ማንም የሚያምንበት ነው። ከውስጥ ያለውን የሚወጣ አለባበስም፣ አነጋገርም፣ አካሄድም የሚመጣው ከውስጥህ ካለ ነው። ውስጥ የሸተተ ከሆነ ውጭህም ይሸታል። የታወቀ ነው ይሄ። ስለዚህ አሁን እነሱ እንደዚህ አይደለም እንደዚህ ነው ምናምን አይ ምንም ሊያስብል አይችልም። እንደዚህ አይነት አለባበስ እንደዚህ ሆረር መስለ እንደዚህ ጥቁር ነገር ብለ እንትን ብለ እኔ አይደለሁም ምናምን ብትል አንሰማም። እናቃቸዋለን እኮ የነዛን ካራክተሮችም እናቃለን፣ የእናንተንም እያየን ነው። ስለዚህ አይለቋችሁም። እነ ገብረ ኢየሱስ አይለቋችሁም። ገብረ ኢየሱስ በተለይ ይወቅጣል፣ አይለቅህም። አረ እንዴ 7ኛው ቀንስ ቢሆን 7ኛው ቀንም ራሱ አይለቃችሁም። አይንህን ይልሃል። ትወጣለህ፣ እንደነ ይወርዲ ትወጣታለህ፣ ትሰቀላለህ። ወይም ደግሞ እንደ ሴቶች አትሌቲክስ ማለት የስፖርት ፌዴሬሽን ትቀምሳላችሁ። ከዚሁ ራሳችሁን ብታውቁና ብትመለሱና ሶሪ ብትሉ ነው የምትሻሉት። ፈረንጆቹ ወደኛ እየመጡ እናንተ ግን የነሱን ትለብሳለህ፣ የነሱን ባህል ታመጣለህ፣ የነሱን መጥፎ ነገር ይዛችሁ ትመጣላችሁ። እሱ ነው። ሌላ አንድ ነገር እስኪ ልጨምርላችሁ ቤተሰብ፣ በእውነት ነው የምላችሁ። ይሄ ነገር እኔም በጣም ነክቶኝ እንዴት እናልፈዋለን? እስኪ ሁላችሁም ኮፒ ሊንክ አድርጉት፣ ኮፒ ሊንክ ወይ ሼር አድርጉና እስኪ ይሄን አስተላልፉልኝ። እስኪ ስሙ። ሽንቴ በጣም ስለሚያስቸግረኝ መቆጣጠር ሲከብደኝ ነው ትምህርት ቤት መሄድ ያቆምኩት የነበረው። በጣም ረጅሙን ጊዜን ትምህርት ቤት ባለመሄድ እታወቃለሁ። ትምህርት ቤት ማልሄደው ብዙ ሰው የሚመስለው ቸልተኛ መሆን፣ የትምህርት ፍላጎት ማጣት ምናምን ነው። ግን እኔ ሽንቴ በጣም ስለሚያስቸግረኝ መቆጣጠር ሲከብደኝ ነው ትምህርት ቤት መሄድ ያቆምኩት የነበረው። ሽንት አለመቆጣጠር በጣም ከባድ ነው። ሰዎች ፊት አንገት ያስደፋል፣ ጠረንህን ያበላሻል። በቃ ሰቀቀኑን ልነግርህ አልችልም። ባጃጅ ውስጥ በጣም ወደ ጥግ እንደዚህ ብዬ ነው ከሰው ድርቄ የመጣሁት። የኢትዮጵያ ሕዝብ በምንድን ነው ሊያግዝሽ የሚችለው? ታደርጉልኝ ከቻላችሁ መታከም፣ መዳን፣ ከዛም ባለፈ ደግሞ እግሬም የተሻለ አርቲፊሻል የሚገኝበት ሁኔታ ካለ መራመድ እችላለሁና ከሕክምናው ባሻገር በዚህ ሰዓት ላይ ምን ያስፈልግሻል? በዚህ ሰዓት ሕክምናው እስከሚደረግልኝ ዳይፐር ማድረግ መጀመር አለብኝ። የኢትዮጵያ ንግድ ባንክ አካውንት አለሽ? አዎ አለኝ። አንዴ ንገሪኝ። 1060 35 96 629 በማስም ነው ያለው? በእኔ በአብጸጋ በለጠ ስም ነው ያለው። እቺ ታችን ከዚህ በኋላ አንገቷን በደንብ አድርጋችሁ ኮፒ ሊንክ አድርጉት፣ ሼር አድርጉ፣ ቤተሰብ ሼር አድርጉ፣ አድርሱ። በጣም ለመልካም ሰዎች ኢትዮጵያን መልካሞች አላችሁ። በእውነት እያየን ነው። እንዴት እንኳን ሽልማት እንኳን እርስ በርስ አይደለም ለኔ አይገባኝም፣ ለኔ ነው የሚገባው፣ ለእንትና ነው የሚገባው ምናምን እንደዚህ አይነት ነገሮችን አይተናል። ለነዚህ ቀኒን የሆኑ ሰዎች አድርሱልን፣ ለነሱ አድርሷቸው። ኮፒ ሊንክ ሼር አድርጉ። አካውንቷም እዚህ ጋር ያስቀምጬላችኋለሁ፣ በራሷ ስም ነው ያለው። እንግዲህ ያብጸጋ ብላችሁ ያብጸጋ በለጠ እዛ ላይ የኢትዮጵያ ንግድ ባንክ አስቀምጬላችኋለሁ። በሱ እየገባችሁ እንትን በሉ። እስከዚህ ድረስ የቆያችሁ ሁላችሁም ኮፒ ሊንክ ሼር አድርጉት፣ ላይክ አድርጉት። እሱም ለኔም ይጠቅመኛል። ቤተሰብ እንግዲህ በሌላ ቪዲዮ እስከምንገናኝ